በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ወዳጆች፣ በወደደንና ባፈቀረን እስከ ሞቱም ድረስ በታገሰን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የአባቶቻችን አምላክ የእኛም አምላክ ስሙ ለዘላለም የተመሰገነ ይሁን። እንዲሁም አትለየውምና እናታችን ቅድስት ድንግል ማርያም ለዘላለሙ የከበረችና የተመሰገነች ትሆንልን። ቅዱሳን መላእክት ሁሉ በተሰጣቸው ጸጋና በረከት ለዘላለሙ ከፍ ከፍ ያሉ ይሆኑልን። እንዲሁም የተከበራችሁ የኮር ሚዲያ መርሃ ግብር ተከታታዮች የእግዚአብሔር ሰላምና ፍቅር በያላችሁበት ከሁላችንም ጋር ይሁን። ሁላችሁም የኮር ሚዲያ መርሃ ግብር ተከታታዮች ይህንን መንፈሳዊ ቻናል እንደተለመደው ላይክ፣ ሰብስክራይብ፣ ሸር በማድረግ በሁሉም ዘንድ ተደራሽ እንዲሆንልንና አገልግሎት እንድትደግፉ ስንል በልዑል እግዚአብሔር ስም እንጠይቃለን። ዳግማዊ ትንሣኤ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ በተነሳ በስምንተኛው ቀን በዕለተ እሁድ ደቀ መዛሙርቱ አይሁድን ፈርተው በተሰበሰቡበት ዝግ ቤት ሰላም ለእናንተ ይሁን ብሎ ዳግም ስለተገለጠ ዳግማዊ ትንሣኤ ይባላል። ስለዚህ በዋናው ትንሣኤ ሳምንት የምትመጣው ዕለተ እሁድ ዳግም ትንሣኤ ተብላ ትዘከራለች። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለምን ተገለጠ ቢሉ በመጀመሪያ ደረጃ ለሐዋርያው ቶማስ ትንሣኤውን ለማሳመን ነው። ጌታችን በትንሣኤው ዕለት ማታ በዝግ በር ገብቶ በቅዱሳን ሐዋርያት መካከል ተገኝቶ ሰላም ለሁላችሁ ይሁን በማለት ትንሣኤውን ሲገልጽላቸው፣ ሐዋርያው ቶማስ ግን አልተገኘም ነበር። በኋላም ከሄደበት ሲመጣ ጌታችን እንደተነሳና እንደተገለጸላቸው ሐዋርያት በደስታ ሲነግሩት፣ በኋላ እናንተ አየን ብላችሁ ልትመሰክሩና ልታስተምሩ፣ እኔ ግን ሰምቻለሁ ብዬ ልመሰክርና ላስተምር ይሄ በፍጹም አይሆንም፣ እኔ ካላየሁ አላምንም አላቸው። ስለዚህም የሰውን ሁሉ ይልቁንም የመረጣቸውን የወዳጆቹን የልብ ሐሳብ የሚያውቀው ቸርነቱ ወሰን የሌለው የባሕሪ አምላክ መድኃኔ ዓለም ክርስቶስ ልክ እንደ መጀመሪያው የትንሣኤ ዕለት አበው ሐዋርያት በተዘጋ ቤት በአንድነት ተሰብስበው እንዳሉ በሩ ሳይከፈት ገብቶ ሰላም ለእናንተ ይሁን በማለት በመካከላቸው ቆመ። ሐዋርያው ቶማስንም ያመንህ እንጂ ተጠራጣሪ አትሁን፣ እነሆ የተቸነከሩት እጆቼና እግሮቼ፣ የተወጋው ጎኔንም ናና እይ ብሎ አሳየው። እርሱም ምልክቱን በማየቱ በመዳሰሱ ትንሣኤውንና አምላክነቱን እንደ ፍላጎቱ በመረዳቱ ጌታዬ አምላኬ ብሎ መስክሮ የክርስቶስን ትንሣኤ አመነ። የሳምንቷ ዕለተ ሰንበት የትንሣኤው ምስጢር ለሁለተኛ ጊዜ ለሐዋርያት የተገለጠበት ዕለት በመሆኑ የትንሣኤው ሳምንት እሁድ ዳግም ትንሣኤ ተብሎ ይጠራል። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለምን ተገለጠ ቢባል ሰንበትን ሊያጸናልን ነው። የአይሁድ ሰንበት እግዚአብሔር 22 ፍጥረታትን ፈጥሮ ያረፈባትና እረፉባት ብሎም ያዘዘን በሰንበተ ቀዳም ወይም ደግሞ ዕለተ ቅዳሜ ናት። በአዲስ ኪዳንም ጌታችን የተጸነሰባት ከሙታን መካከልም የተነሳባት እንዲሁም ደግሞ ለማጽናት ሁለተኛ የተገለጠባት ወይም ደግሞ ዳግሚያ ትንሣኤ የሆነባት መንፈስ ቅዱስ የወረደባትና ሐዋርያት ከመጀመሪያዎቹ ክርስቲያኖች ጋር በኅብረት በመሆን መንፈሳዊ ሥራዎችን የሚሠሩባት ቀን ዕለተ እሁድ ነበረች። ቤተ ክርስቲያናችን ለቅዳሜ ቀዳሚ ሰንበት፣ ለእሁድ ደግሞ ሰንበተ ክርስቲያን እያለች ለሁለቱም ቀናት እኩል ታከብራቸዋለች። ጌታችንም የዚህችን ቀን ዕረፍቷን ለማጽናት ሁለተኛ የተገለጠባት ቀን ናትና። ዕረፍት ስንል ሥራችንን ትተን ቁጭ ብለን ወይም ደግሞ ተኝተን የምናሳልፈው ማለት አይደለም። እንዳውም ከማንም ቀን በላይ አብዝተን መንፈሳዊ ሥራዎችን የምንሠራባቸው ቀናቶች ናቸው እንጂ። ጌታችን መድኃኒታችን ኢየሱስ ክርስቶስ መገለጡ አንድም ምትሃት አለመሆኑን ለማስረዳት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ምትሃት እንዳልሆነና ቀድሞ የተዋሃደው ሥጋና መለኮት ፍጹም ሰው ፍጹም አምላክ መሆኑን ለማስረዳት ለሁለተኛ ጊዜ ተገልጦላቸዋል።
በዝግ ቤት መግባቱ ደግሞ መለኮት እንዳልተለየውና ሥጋ ብቻውን እንዳልሆነ ለማስረዳት ነው። ስለሆነም ዳግሚያ ትንሣኤ የተለያዩ ትርጉሞች አሉት። ዳግም ትንሣኤ ማለት ሁለተኛ ማለት ነው። ጌታ ሁለት ጊዜ አልተነሳም፣ አንድ ጊዜ ብቻ እንጂ። ዳግም የተባለው የትንሣኤው ሥርዓትና ቃለ እግዚአብሔር ግን በዚህ ቀን ስለሚደገም ነው። አንድም መነሳቱን ለ11 ደቀ መዛሙርት እንበለ ቶማስ ቢገለጥላቸውና ያዩትን አምነው ለቶማስ ቢነግሩት የተቸነከሩትን እግሮቹንና እጆቹን ካላየሁ ጣቴንም በተወጋ ጎኑ ካላስገባሁ አላምንም ብሎ ነበርና በሳምንቱም ያምን ዘንድ ቶማስ ባለበት ለሁለተኛ ጊዜ ተገለጠላቸው። ቤተ ክርስቲያናችንም ይህንን መገለጥ ዳግም ትንሣኤ ትለዋለች። በሁለተኛ ደረጃ ደግሞ ፈጸምነ ይባላል። ይህ ስያሜ ደግሞ የፋሲካ በዓል አከበርን፣ ሥርዓቱን ዛሬ ፈጸምን ማለት ነው። በሦስተኛ ደረጃ አግብኦት ግብር ይባላል። በዮሐንስ ወንጌል ምዕራፍ 17 ቁጥር 1 ጀምሮ በተገለጠው መጽሐፍ ቅዱሳዊ ቃል መሠረት ጌታ አባ ወአቡየ ግብረ ዘወሀብከኒ ፈጸሙ ያለውን መዘምራን በቅዳሴ ማጠቃለያ አካባቢ ስለሚዘምሩት ነው። በጌታችንና በመድኃኒታችን በኢየሱስ ክርስቶስ ትንሣኤ ቶማስ ስለምን ተጠራጠረ? ሐዋርያው ቅዱስ ቶማስ መጠራጠሩ ስለ ሁለት ነገር ነበር። በመጀመሪያ ደረጃ ሐዋርያው ቅዱስ ቶማስ ሰዱቃዊ ስለነበረ ነው። ሰዱቃውያን ደግሞ ትንሣኤ ሙታን የለም ብለው የሚጠራጠሩ ናቸውና ሳላይ አላምንም ብሎ ሁለት ሌሎች ሐዋርያት ትንሣኤውን ሲሰብኩ ተነስቶ አይተነዋል ሲሉ እርሱ ደግሞ መነሳቱን ሰምቻለሁ ብሎ ማስተማር ስለሌለበት ሳላይ አላምንም አላቸው። በዚህ ጊዜ ጌታ የተገለጠላቸው ደጆቹ ተዘግተው ሳሉ ነበር። ጌታችንና መድኃኒታችን ኢየሱስ ክርስቶስ በተዘጋው ቤት እንዴት ገባ? አምላካችንና መድኃኒታችን ኢየሱስ ክርስቶስ በተዘጋ ቤት የገባው ኤልሻዳይ ስለሆነ ነው። በኦሪት ዘፍጥረት ምዕራፍ 17 ቁጥር 1 ላይ ሳራ ማኅፀኗ ተዘግቶ ልጅ መውለድ ባልቻለች ጊዜ ልጅ የሰጣት ኤልሻዳይ ነውና። በሉቃስ ወንጌል ምዕራፍ 1 ከቁጥር 37 እስመ አልቦ ነገር ዘይሳኑ ለእግዚአብሔር እንዲል ረቂቅ መለኮት ሥጋን እንደተዋሃደ ለማጠየቅ በተዘጋ ቤት ገባ። ዛሬም ደጆች ቢዘጉም ጌታ ይመጣል። ብዙ ሰዎች በሕመም ተይዘው የመዳን ደጃቸው ተዘግቶ ሳለ ጌታ ነውና ይመጣላቸው። ነፍሳት በዲያብሎስ ቁራኝነት ተይዘው ገነት ተዘግታ ሳለ እስራኤላውያን የግብፅ ባርነት ቢያይልባቸውም የነጻነት ደጃቸውም ተዘግቶ ሳለ ሲወጡ እስከ ፊት ቀይ ባሕር ከኋላ ፈርዖን ከግራና ከቀኝ ገደል ቢገጥማቸውም አምላክ ደርሶላቸዋልና ሦስቱ ሕፃናትም ከእሳት አውጥቷቸዋል፣ ለሞተው አልዓዛርም ከሞት አንስቶታልና። ስለዚህም ሁሉን ቻዩ ጌታ ምንም ደጅ ቢዘጋ መክፈት ይችላልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን በፍጹም ልባችን ልናምነው ይገባል። እርሱን አምኖ ተስፋ የሚያደርግ አያፍርም ተብሎ ተጽፏልና። ብርሃነ ትንሣኤውን የገለጠልን አምላካችን ለብርሃነ ዕርገቱን በሰላም ያድርሰን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።